እሱ ፓስተር ሶፎንያስ ነው። በአወዛጋቢነታቸው ከሚታወቁት አንዱ ግን በብዛት አላውቅም በሚል ስሙ ይታወቃል። ቴዲ አፍሮ የሚባል ድምጻዊ ታውቃለህ? ሰምቼ አላውቅም ብዙ አላውቅም እንጃ ይሆናል ወይ ጎግል ማድረግ አለብኝ። አርቲስቶችን አያውቅም ግን አብሯቸው ፎቶ ይነሳል። ለነፍስ ምረፍት በሱ ነው መኖር በህይወት ፕሮቴስታንት ነው ግን ይዘምራል። ሰላም ለኪ እያለ ሰላም ለኪን እያለ ሰባኪ ነው ግን ይዘፍናል። ወንጌል ሰባኪ ነኝ ይላል ግን ከዓለማዊ መድረኮች አይጠፋም። የ23 ዓመት ልጅ ወለደች አይደንቅም። የ90 ዓመቷ ሳራ ግን ይደንቃል። ዛሬ የዚህን አወዛጋቢ ፓስተር ፊልም በጥቂቱ እንዳስሰዋለን። የሆኑ ሰዎች ሲሰጡ ነበረ፣ ስትቀበል ነበረ። በጌታ በኢየሱስም ታሪክ ይገለበጣል። ፊልሙ የሚጀምረው በጋሽ ስዩም የመጽሐፍ ቅዱስ ይሁን የቁርአን መሆኑ በማይታወቅ የጥቅስ ናሬሽን ነው። ቅጽበቶች አይባክኑ፣ አሁን ካሉ እና አሁን ባሉ ብቻ ተደሰት። ፍትህም የጡንቻ ስፋት አይጋርዳትም፣ የተበዳይ የእንባ ኃይል ከሁሉ ይበልጣልና። ፊልሙ ትግል ይሰኛል። ያው እንደተለመዱት የአማርኛ ፊልሞች ለመጨረስ ትግል ነው። ፊልሙ መጀመሪያ ገና በ13ኛው ደቂቃ የፕሮቴስታንት አማኞች ላይ እንደሚታየው የጌታ ነኝ የሚለው የማስታወቂያቸው ሪቪል ሲያደርግ ወይም ሲገለጥ ይታያል። የምር በጣም ነው ማመሰግነው። በጣም ነው ያስተባበስኩ። ፈጣሪና መስገን አልገባ ማለት ወዳይ ዘመድ ባጣንበት ሰዓት ከወንድሞቼ ጋር ሞድቃ ባጣንበት ሰዓት ቆይ ድረስልና የምር በጣም ተተተው እንደሱ አይደረግ። ይሄ ለአምላክ ለእግዚአብሔር ብቻ ነው የሚደረገው፣ ለኔ አይገባም። ፓስተር ሶፎንያስ የሚጫወተው ካራክተር የጠበቃ ቢሆንም አክቲንጉ ግን ጩኸት የበዛበት ነበር። አሁንማ በጣም መፍራት ጀምሬያለሁ። እነዚህ ሰዎች ምንም ያላደረጉ ሰዎች እስር ቤት ገብተው ሲሟቅቁ ይሄንንም ምፈቅድ ይመስልሻል? የእውቀት ድርቅ በመታቸው ሰዎች እንደተጻፈ የምታውቁት ደግሞ ኬዙን አሸነፍክ ማለት ሲገባው ችሎቱን አሸነፍክ ሲል ይሰማል። አሁንም ችሎቱን አሸነፍክ? በትክክል ነው። ቆይ አንተ መቼ ነው የምትሸነፈው? በጣም ብዙ ጊዜ ተሸንፌ ያውቃለሁ። ፓስተር ሶፎንያስ ፊልሙ ላይ የሰባኪነት መንፈሱ እያስቸገረው ፊልሙን ቲያትር አስመስሎት በጣም ሲጮህ ይታያል። ፓስተር ሶፎንያስ በቀጣይ ፊልሙ ላይ የፍቅር ሲን ባይሰራ ይመረጣል። አለበለዚያ ሹክሹክታውን ጩኸት ማድረጉ አይቀርም። በመሃል ደግሞ የፓስተር ሶፎንያስ ድምፅ ጠፍቶ በውክልና ማውራት ይጀምራል። እንደምትወደው እርግጠኛ ነኝ ጋሼ። አመሰግናለሁ። አንተስ ደህና ነህ? እኔ ደህና ነኝ። አንተስ እንዴት ነህ? እኔ ምን ሆናለሁ? የሚያሳስበኝ አንተ ጉዳይ ነው። ዳይማ መቼ ያሳስባል? ደግሞስ እንደምትጸልይልኝ ነግረኸኝ የለ እንዴ? በእርግጠኝነት ይሄ ፊልም ከቸርች አይደለም እንጂ ስብከት ማለት ይቻላል። ለስንቱ ህይወት የጸለየ ፓስተር ለድምፁ መጸለይ አቅተውን ብለን እናስባለን። በአጠቃላይ ይህ ፊልም ተከፍሏችሁ እንኳን ብታዩት ብሩ ይቅርብኝ የሚያስብል አይነት ፊልም ነው። ተዋናዮች የቸርች መድረክ ላይ ከመውጣታቸው በፊት ልምምድ ወይም አፓረንት የወጡበት ልክ እንደ ውስኪ በተወጉ አክተሮች የተሰራ ፊልም ነው። ቆይ ግን ማን የክሱን ወረቀት ይዞ የመጣው? ጠበቃቸው ነው። እሱስ ምንም አላፈረም። ድርጅቱ ደሞዟን ማቆሙ ሳያንሳቸው የክስ ወረቀት ቤት ድረስ ይመጣል። ምን አይነት ንቀት ነው? እሱም ስለ ጉዳዩ ብዙ የሚያውቅ አይመስለኝም። ይህ ፊልም ግን ልክ እንደ ክብሪት ህጻናት በማይደርሱበት ቦታ መቀመጥ አለበት። በመጨረሻም ዝማሬውን ነሺዳ፣ መዝሙሪውን ቅዳሴ በማያስታወቅ እንጉርጉሮ ቀኑ ደስ ይላል ሲሉ ይሰማል። Sami alongside me, yeah, live on the studio. Let me tell you this, you know, listen up. ደስ ይላል ቀኑ ደስ ይላል። በቀጣይ በሌላ ፊልም እስከምንገናኝ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉልን።